ሰላም ውዶች እንዴት ናችሁ? የዩቲዩብ ቤተሰቦቼ እኔ በጣም ደህና ነኝ። እንግዲህ በጣም ብዙ ጠፍቻለሁ። ዛሬ ግን ስለ ጸጉር አስተዳደግና ስለ ጸጉር አስተጣጠብና ንጽህና አጠባበቅ አብሬ እየታጠብኩኝ የማሳያችሁ ይሆናል። እዚህ ጋር ከፈታሁት በኋላ እንደዚህ አድርጌ በደንብ መጀመሪያ ማሳጅ አድርገዋለሁ። ከዛ ለማበጠር ሞክራለሁ ማለት ነው። ስታበጥሩ ይሄ ባበጠሪያው ሰፋ ባለ ማበጠሪያ ብታደርጉት መልካም ነው። ከዛ በደንብ እንትን አድርጋችሁ ካበጠራችሁ በኋላ ነው ወደ መታጠብ የምትገቡት ማለት ነው። ምክንያቱም ውሃ ከነካው በኋላ ጸጉራችሁ በደንብ የመያያዝ ባህሪ ስለሚኖረው እንደዚህ ከጫፍ ጀምራችሁ ነው ማበጠር ያለባችሁ ማለት ነው። ከላይ መጀመሩ ከሆነ እየተፈታታ አይሄድም። ስለዚህ ከጫፍ ጀምሯችሁ ወደ ላይ ነው የምታበጥሩት ማለት ነው። ልክ እኔ እንደማደርገው እንደዚህ አድርጋችሁ አበጥራችሁ ብትናደርጋችሁ ትጨርሳላችሁ ማለት ነው። ከዛ ወደ ሻምፖ ነው የምንሄደው። ቆዳችንን እንደዚህ በደንብ እናርሳለን በሻምፖ። ከዛ ውሃ እያደረግን እንደዚህ በደንብ በስትክክል ማሳጅ ማድረግ ቆዳችንን ማዳረስ አለብን። እኔ ብዙ ጊዜ ጫፉን አላስነካም ስለሚያደርቅብኝ፣ ስለዚህ ቆዳዬን ነው ማደርገው ማለት ነው። ቆዳዬ ላይ አደርግና ከዛ አረፋው ነው ጫፉን የሚነካው ማለት ነው። በአረፋው ነው ማጥቦ ጫፉን። ከዛ እንደዚህ ደጋግሜ ቆዳዬ ላይ አፕላይ እያደረኩኝ ጸጉሬን የራስ ቅሬን በደንብ አሸዋለሁ ማለት ነው። ከዛ የጸጉሬንም ጫፍ ወደ ላይ እያመጣው እንደዚህ አሸዋለሁ። ከዛ እዚህ ጋር ኮንዲሽነር ካደረኩኝ በኋላ እያበጠርኩት ነው ማለት ነው። ከኮንዲሽነር በኋላ ነው እንደዚህ በደንብ ማበጥረው ማለት ነው። በደንብ ጸጉሬን እንዲያፍታታልኝ ማለት ነው። ምክንያቱም ሻምፑ በባህሪው ጸጉር ስለሚያደርቅ ግዴታ ሻምፑ ከተጠቀምን ኮንዲሽነርም አድርገን እንደዚህ አፕላይ ማድረግ አለብን ማለት ነው ጸጉራችን ላይ። ከዛ በዚህ መልኩ እንደዚህ ብትን አድርጌ አበጥረዋለሁ ማለት ነው። እንደዚህ ለሁለት ከፍዬ ነው ብዙ ጊዜ ማበጥረው። ስለዚህ እናንተም በእንደዚህ አይነት መልኩ ጸጉራችሁ እንዲፍታታ ማድረግ ትችላላችሁ እና ንጽህናውን በዚህ አይነት መልኩ መጠበቅ ትችላላችሁ። ይሄው እዚህ ጋር በእንደዚህ አይነት መልኩ በደንብ ውሃው እስኪለቅ ድረስ መታጠብ አለባችሁ ማለት ነው። እና ደግሞ አንድ ነገር ማሳስባችሁ ነገር ለብ ባለ ውሃ አትታጠቡ። ብትችሉ ቀዝቀዝ ባለ ውሃ ብትታጠቡ አሪፍ ነው ማለት ነው። ጸጉራችሁ እንዳይሰባበርና እርጥበቱ እንዲይዝላችሁ ከፈለጋችሁ በእርጥበቱ በቀዝቃዛ ውሃ ነው መታጠብ ያለባችሁ። መለቅለቅ በደንብ ያለባችሁ በቀዝቃዛ ውሃ ነው ማለት ነው። ቀዝቃዛ ውሃ ነው ለጸጉራችን ተፈጥሯዊ ውበትም ሆነ እንዳይደርቅ የሚያደርገው ማለት ነው። በለብ ባለ ውሃ ወይም በሙቃታማ ውሃ ስንታጠብ ግን ጸጉራችን የመሰባበር ባህሪ ሊያመጣብን ስለሚችል ቀዝቃዛ ውሃ መጠቀም ይኖርብናል ማለት ነው። እኔ በዚህ አይነት መልኩ ተለቃልቄ ጨረስኩኝ። ከዛ ድጋሚ እንደዚህ እያበጠርኩኝ አረፋ ካለሁኝ እያለየው ነው ማለት ነው። እዚህ ጋር አሁን ጨርሻለሁ። ከዚህ በኋላ በርዚው በርጥበቱ እሰራዋለሁኝ ማለት ነው። እንደዚህ አድርጌ ለሁለት እንደከፈርኩት በዛው ላይ በርጥበቱ እሰራዋለሁ። እንደዚሁ እርጥብ እንዳለ ቅባት ብትቀቡት ጸጉራችሁ አንደኛ ጸጉራችሁ ቅባቱን በደንብ እንዲይዝላችሁ ያደርጋል። በርጥበቱ ስትቀቡት ከደረቀ በኋላ ብዙም ከላይ ነው የሚሆነው፣ ወደ ውስጥ አይገባም ቅባቱ የምትቀቡት ቅባት። ስለዚህ እርጥብ እንዳለ ቅባት ተቀቡ የሚል አስተያየት ለእናንተ ሰጣለሁ ማለት ነው። ከዛም በኋላ ስታይል ማድረግ ስለሚኖርብኝ ጸጉሬን በፎም ለማድረቅ እሞክራለሁ ማለት ነው። ፈተዋለሁ ትንሽ ረጠብ ያለውን ለማድረግ እንደዚህ ከፈታሁት በኋላ በፎም በደንብ አድርጌ አደርቀዋለሁ ማለት ነው። አበጥረዋለሁ ማለት ነው። ቅባት አለው። እሺ ጸጉሬ በደንብ ቅባት ቀብቼዋለሁ። እዚህ ጋር ቪዲዮ ላይ በደንብ ስለማይታይ ነው። በእንደዚህ አይነት ሁኔታ በፎም በደንብ እያደረኩኝ ጸጉሬን ስታይል ለማድረግ እንዲመቸኝ ማለት ነው። በነገራችን ላይ ከካክስ ፎም ይሻላል። ካክስ ከምትገቡ ጸጉር ቤት ሄዳችሁ ፎም በጣም አሪፍ ነው ማለት ነው ለጸጉራችሁ። አሁን ገበያው ላይ ፎም ያን ያህል ውድ አይደለም፣ በጣም ኤክስፔንሲቭ ነው ማለት ነው። ስለዚህ በዚህ አይነት ሁኔታ ካደረኩት በኋላ ትንሽ በፓይስትራ ነካ አረኩኝ ስታይል ለማድረግ እንዲመቸኝ፣ ለስለስ እንዲጻፍ ትንሽ ነካ አደረኩኝና
ጸጉሬን ስታይል ለማድረግ እንዲመቸኝ ነው ይሄን ያደረኩት። እናንተ አለማድረግ ትችላላችሁ። በፎም ብቻ አድርቃችሁ እንትን ማለት ስታይል ማድረግ ትችላላችሁ። እኔ ግን ለፕሮግራም ስለፈለኩት ነው እንደዚህ በፓይስትራ ነካ ያደረኩት። በዚህ አይነት ሁኔታ ጸጉራችሁን መታጠብ ስታይል ማድረግ ትችላላችሁ። እንደኔ ግዴታ በፎምም ሳይሆን በፀሐይም በንፋስም ቢደርቅ ችግር የለውም ጸጉራችሁን ስታይል ለማድረግ። እኔ ግን ቸኩዬ ስለነበረ ነው ለዛ ነው በፎም ያደረኩትኝ ማለት ነው። እሺ በዚህ አይነት ሁኔታ ጨረስኩኝ። ትንሽ በፓይስትራ ነካ ካደረኩትኝ በኋላ ጸጉሬን ጠቀልለዋለሁ ማለት ነው። እንዴት እንደምጠቀልለው አሳያችኋለሁ፣ ወይም ከተቀለልኩ በኋላ አሳያችኋለሁኝ። ጸጉሬን እንዳያችሁት ከዛሬው አመት ያሁኑ አመት በጣም ረዝሟል። ያም ደግሞ ጸጉር ቤት ባለመሄዴ ነው። ጸጉር ቤት ብሄድ ኖሮ ይሄንን አይነት ሪዛልት አላበጣም ነበር፣ እንደዚህ አይሆንም ነበር። ጸጉሬ ንጽህናውን ለመጠበቅም የጸጉራችሁን ጤንነት ለመጠበቅ በተቻላችሁ አቅም ጸጉር ቤት ባታዘወትሩ ብዬ እመክራለሁ። እንግዲህ የጸጉር ቤት ባለቤቶች እንዳይከፋችሁ፣ እነሱም የሚሉት ነገር ነው ባይዘው እና በየሳምንቱ ጸጉር ቤት ባትሄዱ ጸጉራችሁ ቤት ውስጥ እንደዚህ ትሪት ብታደርጉት ለጸጉራችሁ ጤንነት በጣም ይጠቅማችኋል ማለት ነው። እንደዚህ ከከፈልኩት በኋላ እንደዚህ በፓይስትራ እያለሰለስኩ ጸጉሬን ለመጠቅለል ሞክራለሁ። ጸጉሬን ጠቅልዬው ደግሞ ያለውን ሪዛልትም በዛው አሳያችኋለሁ ማለት ነው። ጸጉሬ ምን ያህል ቆንጆ እንደሆነ እያያችሁ ነው እንግዲህ እየተመለከታችሁ ነው። ይሄን ደግሞ ያመጣሁት ይሄው እስካሁን 1 አመት ሆኖኛል። ጸጉር ቤት አልሄድኩም። ጸጉር ቤት ባለመሄድ ነው ይሄንን ሪዛልት ያመጣሁት። እና በእንደዚህ አይነት ሁኔታ ጸጉራችሁን ጤንነቱን ጠብቁት። ራሳችሁን እንደዚህ ያድርጋችሁ ተንከባከቡ። ርዝመቱን እያያችሁት ነው አይደል? እንዴት እንደረዘመ ብዙም እሳት ሳይነካው ብዙ ዳሜጅ ሳይሆን ጸጉራችሁ ጤናውን እንደጠበቀ እንደዚህ በጤናማ መልኩ ይረዝማል፣ ያድጋል፣ ይበዛል። ስለዚህ እንደዚህ አድርጋችሁ ተንከባከቡት ጸጉራችሁን። እና ሙዶችዬ እንዴት ነው የምጠቀልሉ? በምንድን ነው የምጠቀልሉ? እኔ የምጠቀመው ይሄንን ሮል ነው። በዚህ እጠቀልለዋለሁ ማለት ነው። ከጫፍ ነው የምጀምረው፣ ከዛ ወደ ላይ ነው የምስበው ማለት ነው። ከጫፍ ወደ ላይ እንደዚህ እጠቀልለዋለሁ። ቀስ እያልኩኝ እጠቀልለዋለሁኝ። ይሄ ስታይል ለማድረግ ነው እንጂ እንደዚሁም ዝም ብዬ ለሁለት ጸጉሬን ሰርቼ መተውችን ነበር፣ ግን ለፕሮግራም ስለፈለኩት ነው። ጸጉር ቤት ከመሄድ በራሴ እንደዚህ አድርጌ ስታይል አደርጋለሁ። መጨረሻውን ሪዛልቱን አሳያችኋለሁ እንዴት እንደሚያምር። ይሄው በዚህ መልኩ እንደዚህ አድርጌ እየጠቀለልኩ ሁሉንም ጨርሳለሁ ማለት ነው። ሪዛልቱ እመኑኝ በጣም ነው የሚያምረው።
ፀጉሬን ይኸው እንደዚህ በዚህ መልኩ እየጠቀለልኩ እየጨረስኩ ነው። ቪዲዮን ትንሽ ረዘም አድርጌዋለሁ። ሲፈታ በጣም ነው የሚያምረው። በጣም ኦሬዲ ስለደረቀ ፀጉሬ አሁን ብፈታው ራሱ ጠቅልሉ እንዳለ ነው የሚሆነው። ስለዚህ እንደዚህ አድርጌ ጨርሻለሁ። ከዛ ትንሽ ቆይና አንድ 30 ደቂቃ በኋላ ፈታዋለሁ ማለት ነው። እዚህ ጋር ልብሴን ለብሼ ጨርሻለሁ። አሁን ፀጉሬን ብቻ ነው መፍታት የሚቀረኝ። ስለዚህ ፀጉሬን ፈታሁኝ። እንዴት እንደጓጓው ነው ራሱ ሪዛልቱን ለማየት ከናንተ ጋር ይሄው በእንደዚህ አይነት መልኩ እየጠቀለልኩኝ እፈታዋለሁ። አያምርም? አስቡት ደግሞ ሁሉም ሲፈታ እንዴት እንደሚያምር። በጣም ቆንጆ ነው የሚሆነው። ይሄው በእንደዚህ አይነት መልኩ ቀስ እያላችሁ መፍታት ነው። ይሄው ሁሉንም ፈትቼ ጨርሼ እንደዚህ ሆኗል። ይሄ ይበተናል። አስቡት ፀጉር ቤት ሳትሄዱ በቤታችሁ እንደዚህ ፀጉራችሁን ማድረግ ከቻላችሁ አያምርም? በቃ ይሄ ካክስ ፍሪዝ ወይም ደግሞ ፐብሊስ የተሰራ ነው የሚመስለው። ፐብሊስ የተሰራ በፓይስትራ የተጠቀለለ እሳት የነካው ነው የሚመስለው። ስለዚህ በእንደዚህ አይነት መልኩ ተዘጋጅቼ እየወጣሁ ነው እላችኋለሁ ወይኔ ወዶች። እናንተም ይሄንን ሜተድ ተጠቀሙ፣ ይመርባችሁ፣ ቆንጆ ሁኑ። እስካሁን ስለተከታተላችሁኝ አመሰግናለሁ። በቅርቡ ደግሞ በሰፊው በተለያዩ ቪዲዮዎች የምመጣ ይሆናል። እስከዛ ይሄንን ለእናንተ ላጋራችሁ ብዬ ነው። እስካሁን ስላዳመጣችሁኝ ስለተከታተላችሁ በጣም ነው የማመሰግነው። ይጠቅማችኋል ብዬ አስባለሁ። መልካም ጊዜ ይሁንላችሁ። ደግሜ እስካገኛችሁ ቸኩላለሁ። ሰላም ሁኑ። ባይ